መስሪያ ቤት ስሄድ ምግብ ቋጥሬ ነው የምሄደውና ዛሬ ስራ ሆኜ የበላሁትን ነገር ላሳያችሁ። ቁርስ እንቁላል በዳቦ ነበረ። አብዛኛውን ጊዜ ጁስ ነው ለቁርስ ምጠጣው፣ ግን ጾም ከተፈታ ጀምሮ የእንቁላል አምሮቴን ለማውጣት ስል ቁርስ እንቁላል የበላው ነው። ለምሳ በኦቭን የበሰለ ዶሮ፣ ሩዝና የኪውከምበር ቲማቲም እና ስፒናች ሰላጣ። ሹካ መቋጠር ረስቼ በእጄ ለመብላት እየሞከርኩ ነበር። መስሪያ ቤቴ ያለው ቪው በጣም ነው ደስ የሚለው እና ምሳ መስኮት አጠገብ ነው የምበላው። ብቻ ምሳ እየበላው በክራከርስም ልበላው ሞከርኩኝ፣ አልሳካም አለኝ እና በቀረኝ የምሳ ሰዓት ለምን ሰፈሩን አልራመድም ብዬ ወክ ወጣሁ። አየሩ በጣም ነበረ ደስ የሚለው። ቢሮ በሙሉ ተመልሼ መግባት አልፈለግኩም ነበረ፣ ግን ያው ሰራተኛ መሆን ማለት ይሄ ነው። ተመለስኩ፣ ውሃ ጠጣው። ለመክሰስ ክራከርስ በቺዝ ቋጥሬ ነበረ፣ እሱም በላሁት። በመሀል ውሃ የጠጣው ነው ቀኔን የማሳልፈው። ከዛ በኋላ ስራ ቀን ሲያልቅ ወደ ቤት ተመለስኩኝ።